እንዴት አደራችሁ ጋይስ? አማን ነው አለን ይመስገነው። እንግዲህ ይሄ ትናንትና ሲደረግ የነበረው የዓለም ዋንጫ ጨዋታ ውጤቶች ነው። አርጀንቲና ከአልጄሪያ የነበረውን ነገር ትናንት ብያችኋለሁ። ግን ብዙ ሰው እዚህ ጋር አንድ ማስተዋል ያለበት ነገር ኦስትሪያን እንትን ውስጥ ከግምት ስከት ብዙ ሰዎች እንትን ብለው ነበር ማለት እንዴት ኦስትሪያን ምናምን ብለው ነበርና ራግኒክ እዚህ ቲም ላይ ምን እየሰራ እንደሆነ ብዙዎቻችሁ አንደርስታንድ ማድረግ አልቻላችሁ መሰለኝና ይሄው እንደምታዩት ነው የኦስትሪያ ውጤት ማለት። ሌላኛው ፖርቹጋል ከኮንጎ ነው። ስለዚህም ጨዋታ ብያችኋለሁ ፖርቹጋል የሚገርም ስኳድ አላት፣ የሚገርም ሚድፊልድ አላት። ግን ሮናልዶ ላይ ሪላይ የምታረግ ከሆነ በጣም አስቸጋሪ እንደሚሆንባት ነው የነገርኳችሁ። ትናንትናም በቀላሉ ማኔጅ ማድረግ እንደቻሉ ነው የሚያሳየው ውጤቱ ማለት ነውና 3 ሾት ነው አርጎ የወጣው ሮናልዶ። ከዛ ውጪ ምንም ያደረጉት ነገር የለም። ይሄ ሮናልዶን ለመናገር ምናምን አይደለም ባይዙ፣ ግን እንደ አንድ ኳስ ተመልካች አንዳንዴ እድሜ ምን ያህል ፋክተር እንዳለው ነው እግር ኳስ ላይ እና ሮናልዶ he was a great player፣ ግን ደግሞ አሁን እድሜ ይገድበዋል። 90 ደቂቃ ከማጫወት ይልቅ ከረፍት በኋላ 20-30 ደቂቃ ብታጫውተው ሞር ኢፌክቲቭ መሆን ይችላል። ፕላስ ደግሞ የቲሙን ፉል ፖቴንሻል መጠቀም ትችላለህ። ያንን ማታረግ ከሆነ ግን ከባድ ነው የሚሆን እዚህ ላይ ማስተካከል ማለት ነውና ያ እንዳይሆን እያደረገ ነው የሚሄደው። ይሄ ደግሞ አሰልጣኝ የጎልደን ጄነሬሽን የቤልጂየምን ጎልደን ጄነሬሽን ገደል ከተሰሰው ነው እና አሁንም ፖርቹጋል የተመሳሳይ ሺት እያደረገ ነው ያለውና ያ በጣም ይገባው እንትን ይለዋል። ዣኦ ኔቬዝ የሚገርም ስራ ነው የሰራችው። ኢንግላንድ ከክሮኤሺያ የሚገርም ጨዋታ ነበረ። ኢንግላንድ ታገባለች፣ ክሮኤሺያ ታገባለች፣ ኢንግላንድ ታገባለች፣ ክሮኤሺያ ታገባለች። ስለዛ ነበር ሲሄድ የነበረውና ከዛ በኋላ ግን ያው የስታር ፓወር ሁሌም ነገሮችን ኮንትሮል ያደርጋልና ቲሙ የኳሊቲውን ተጠቅሞ 4-2 ማሸነፍ ችሏል ማለት ነው። ይሄ ሳምንት ይሄ ቀን የሚገርም ጨዋታዎችን ያየንበት ነበረ። ሃሪ ኬን 2 ጎሎችን አግብቷል። እንዲሁም የ2 ጎል ካገቡ ከነ ኤምባፔና እንትና ጋር እኩል ሆነን ማለት ነው። ሃላንድ ጋር የጎልደን ቡት ፉክክሩ ሜሲ እየመራችሁ ትገኛለች ስላለ እና ይመቻችሁ። ሀሳብ አስተያየት ካላችሁ ኮሜንት ማድረግ እንዳይረሳ። ፕላስ ደግሞ ዩቲዩብ ቻናሉን እየገባችሁ ሰብስክራይብ እያደረጋችሁ ጋይስ